በሰዎች ወይም በእቃዎች መካከል ትልቅ ልዩነት የሚፈጥር አንድ ወሳኝ ነገር አለ። ይህ ወሳኝ ነገር የእቃዎች ወይም የሰዎች ዋጋ ነው። የሰዎችን ወይም የእቃዎችን ዋጋ የሚወስነው ደግሞ የሚገኙበት ቦታና መጠናቸው ነው። በዚህ ቪዲዮ ቦታ ምን ያህል በሰዎች ወይም በእቃዎች ላይ ዋጋ እንዳለው እናያለን። ለምሳሌ ሁሌ በሰፈር የሚገኝን ሰውና በዓመት አንድ ጊዜ የሚገኝን ሰው ውሰዱ። የትኛው ተፈላጊና ዋጋ ያለው ነው? በብዛት በየሰፈሩ የሚገኝ ምንም ዋጋና ቦታ አይኖረውም። በዓመት አንድ ጊዜ ብቅ የሚል ግን ሁሉም ሰው የሚፈልገውና ሁሉም ሰው የሚወደው ተፈላጊ ይሆናል። ተገቢ ባልሆነ ቦታ ወይም በብዛት መገኘት የአንድን ዕቃ ወይም ሰው ዋጋ ይቀንሳል። ያለ በቂ ምክንያት በየቦታው መገኘት ዋጋንና ተፈላጊነትን ይቀንሳል። ተፈልገህ የምትገኝ እንጂ ማንም እንደፈለገው የሚያገኝህ አትሁን። በኢኮኖሚክስ የአንድን ነገር ዋጋ የሚጨምረው በብዛት በማይገኝበት ጊዜ ነው። ይህ ማለት ዴማንድ ኢዝ ኖት ኢኳል ቱ ሰፕላይ በሚሆንበት ጊዜ ወይም በአቅርቦትና በፍላጎት መካከል ያለው አለመጣጣም አንድን ነገር የበለጠ ተፈላጊ እንዲሆን ያደርገዋል። ለምሳሌ ቤተ መቅደስን ውሰደው። በቤተ መቅደስ ውስጥ ያሉ ሁሉም ዕቃዎች የተከበሩ እና የሚፈለጉ ናቸው። ከቦታቸው ከወጡ ግን ዋጋቸውና ክብራቸው ይቀንሳል። አንድን ዕቃ ፒያሳና ለገጣፎ ላይ ለሽያጭ ብታስቀምጠው እኩል አይሸጥም። በሚከተሉት ሁለት ቁጥሮች ውስጥ የሶስትን መገኛ ተመልከት። የመጀመሪያው ቁጥር 3 በመጀመሪያ ትገኛለች። በሁለተኛው ላይ ደግሞ የሶስት መገኛ በመጨረሻ ሲሆን የሁለቱ ቁጥር ልዩነት የመጀመሪያው 3000 ሲሆን የሁለተኛው ደግሞ 3 ነው። ስለዚህ በ3 እና በሺ መካከል የሚገኘውን ልዩነት ወይም የተፈጠረውን ልዩነት የወሰነው የሶስት መገኛ ቦታ ነው ማለት ነው። አንድ ሰው በሁሉም ቦታ ከተገኘ በሰዎች አእምሮ ውስጥ እንደማይፈለግና ምንም ልዩነት እንደማይፈጥር ወይም ዩኒክነስ እንደሌለው በሰዎች አእምሮ ውስጥ ሰርጾ ስለሚገባ በተወሰነ መጠን ሰዎች በሚፈልጉት ጊዜ ሳይሆን አንተ በፈለግከው ጊዜና ቦታ በመገኘት ቦታህን ጠብቀህ ክብርህን ጠብቀህ መገኛህን አስከብረህ ከተገኘህ በሁሉ ዘንድ የምትወደድና ሁሉም የሚመኝህ ትሆናለህ። ሌላ ተጨማሪ ልጨምርላችሁ አንድ ምሳሌ። በድንጋይና በወርቅ መካከል ያለው ልዩነት ድንጋይ ሁሉም ሰው የሚያገኘው ሲሆን ወርቅ ደግሞ በሁሉም ቦታ የማይገኝና ሁሉም ሰው የማያገኘው በብዙ ድካምና በብዙ ጥረት በተወሰነ ቦታ ብቻ መገኘቱ ነው እንጂ ሁሉም ድንጋይ ነው። አንዱ በብዛት ይገኛል፣ አንዱ በብዛት አይገኝም። የዋጋውን ልዩነት ብዛት ወስኖታል ማለት ነው።